ህፃን ልጅ ከምታስለምኝ አሰሪ እናቴን ምናገር በቃ እኔ አይመለከተኝ እናቴ ለኔ ምን ማለት እንደሆነች አንተ በደንብ ታውቃለህ። ግበትና ዋረግ ግበት መስታወቱን ዝቀቅ። ምንድነው ማን አባስ ስለሆንክ ነው የምትገፈትረው? ካልሰጣል ተጥማተም ነው ያሙሻል እንዴ አንቺ እንዴ? አረ ላሺ ተመጻደቃል እንዴ? ይቅርታ ጠይቀው ና አውረድ፣ ይቅርታ ጠይቀው። ይሄንን ካሰብሽ ህፃን ልጅ ከምታስለምኝ አሰሪ አትወርድማ። ና አውረድ ነግረኝ። ምን እሺ ና አውረድና ና አውረድ አንተ ላሽ ና አውረድ ስለሆንክ ነው አንተ ና አውረድ። ምን ፈልጋችሁ ጭራሽ መንገድ ዘግታችሁ መለመን ጀመራችሁ? ስራ ሰሩ አበያ ታቢያ አቀላቅለያ ያልተጻፈልሽን ታነቢያለሽ። አሁን ፈላውን ይቅርታ ጠይቅ። ልቀቀኝ። አልጠይቅም። አንተ ተላቀቅ በቃ። ፈላው ፊት ትደባደባለህ እንዴ? ላስነቃም ስትጉድ ቢያይ አራዳይ ኮንም ባራዳንስ ላይ የዱነ ይመልኩ ኑሮ ቢቃየረ ባልሞዳለት ብሎ በዚህ በዛ ቢለው ልቦ በፈተን ስትጉድ ቢያይ አራዳይ ኮንም ባራዳንስ ላይ አለ ተስፋው አይደለም እኔ ህይወት አንተ እጅ ጌጤ እንዴ? አረ ላሺ ይመች ታሪ ሰውዬ አልተፋታንም። አንተ ሌባ የእጅጌጤን አምጣ። አንተ የእጅጌጤ ምን እሺ ነው አንተ? ባክሽ አንቺ ዝም በይ። የእጅጌጤን አምጡ። ሴት አይደለሽ እንደ አንቺ ጎዳና ላይ ወጥቶ መስረቅና መለመን እንዳራደነት አይተሽ ዝቅ ብላችሁ አሰሩ። ሌባ አረበያ አትስደበና። ሌቦች ስለሆናችሁ ነው። አምጡ ጌጤ አምጣ። ሲጀመር በስርዓት አዋራ ሲቀጥል ደግሞ ምንም አልወሰድም። በቃ እንደዚህ ነው የምትኖሩት። አስቀያሚ አትሳደባ። መሳደብ የኔ ገረመሽ? ገና ምን አይተሽ? ያ ጌጥ ለኔ ምን ማለት እንደሆነ አንቺ አታውቂ። የእናቴ ማስታወሻ ነው። በዚህ ጌጥ ቀልድ አላውቅም። በቃ ሂድ ጀማሉ ማለት ማን እንደወሰደ ልጠይቃቸውና ካልሸጡት ነገ መተት ወስዷል። ለአንተ አይነግሩም። ባትሸጡት ይሻላችኋል። አንቺ ባይሸጥ ይሻልሻል። በሰላም ተመለሻ። ያንተ ከሆነ በሰላም ታገኘዋለህ። ብሩ ነገ እመጣለሁ። አልፋታችሁም። በቃ ይፈታል። ነገ ይመጣል። አቡ ተሽቶ ወደና ለራታችን አገኘን ስንል ያፈራ እሱን ነገር መልስለት። ኧረ ሰውዬው ፋራ ነው እባክህ። ስሙ እናንተ፣ እኔ ግን ማለት ነው አሜን አረላ ሺዙ ይበርኒ ነው እንዲማየው አቡ ምቀኛ ሸረኛችን ማለት ነው። አረቀልን። አሜን። እሺ አምጡ። ጌጥኛ ጋር የለም ማለት የምሳ ብሎ ፈላው ሲጠይቀት እዚህ ለኋላ ያኔ ስትገፈት ምን ያገናኘው? በቃ ፈዋስና ሲዘን ተፈወስን። እኔ ያ ጌጥ ከሚጠፋ ነፍሴ ቢጠፋ ይቀለኛል። ቀልድ ነው የያዛችሁት። እኔ የኮማንደር ልጅ ቀልድ አለው። እገላችኋለሁ። አቆ አልተሸጠም። ፈዋ የበላንበት ሰውዬ ጋር ፈዋውን ውረድና ይመጣል። አንተማ አትሄድም። አንተ አብረው ከሄድ ሸመጥጠናል። ዛፋ መስለው ባይሆን የፈዋውን 5 አመት ሲል 500 ውስጥውና ያመጣልሃል። እናንተ ወርዱ ብለሃል። ኑሮ ቢቃየረ ባልሞላለት ብሎ በዚህ በዛ ቢለው ልቦ በፈተን ስትጉድ ቢያይ የምሳቀቅብና ባትሰሩ የማትረው ያው ፈልገህ ነው አይደል? ጎዳና ተዳዳሪ ሆነ። አንተ ቀስ በል ጩጫው ሳይበላ ልትበላ ነው። ናፈረው ብሰራም ባልሰራም ውዴ በራሴ ነው ህይወቴ ስመራም ምን እያየን ከሚቀፊር ምሳን በልተናና እንሰጣለን በኋላ ያቡኛል አይቀርም እንዴ በቃ እንጂ እኮ አለ ይውጣ በራሴ ነው ህይወቴ ስመራም አይቀርም አንድ ቀን 50 ሺህ ብር 1 ሚሊዮን አመጣህ ጌጡን? ኧረ የለም ግን ያው አስደውዬለታለሁ እንዳሸጠው ብየዋለሁ። እና መቼ ነው የሚሰጠው? ትንሽ ቆይቶ ይቀባበላል። አከታከም 50 ሺህ ብር ልስጣችሁ ጌጤ። አተ ቆይ እንመካከር። ሂድ በቃ። ለምን 51 ሺህ ነው? ሂድ ባል ለምን 100 ሺህ ነው? ለምን እንደዚህ አናረግም? 100 ሺህ እናንተ ሰዎች ግን ትንሽ አይከብድም እንዴ? ለአንዴ ብር ጌጥ ይሄን ያህል ብር ማውጣት? እባክሽ ሀብታም ቀልብ የለውም። ይሄን ያስደግሙበት ይሁን። አዎ እሺ በምን ተስማማን? 1 ሚሊዮን እናንተ ጋር ነው ማለት ነው ጌጡ። አምጡ ሄድ እባክህ ፋራ። ካልሰጠህ አልሰጥም አትልም እንዴ? ያካብዳል እንዴ? ሄድ በቃ አንተ ሄድ አንጣለት። ይሄ አይፈታም። የለም ቡሌ የለም ወርቅም የለም መና የለም ሰውየው አይበላ ወይም አያስበላ ከጎን ተቀምጦ የሚገላምጠን ቀንጥሎ ቢያወጣን ከጎዳናው አፈር ይሄው አጸየፈው ከኛ ጋር ለመኖር የለም መና የለም አትገግም ሰውዬ ጨላው ከኛ ወጥቷል። ምንከበርበት መሪ ያስፈልገናል። የለም ፈዋ የለም
የለም የለም ወርቅም የለም። ቆይ ስራ ለመስራት አትፈልጉ? ማናም ነው ይቀጥራል እንጂ ስታስበው መራብ የምንፈልግ ይመስላል እንዴ? ሌላው ቀርቶ ሰው ቤት እንኳን ለመቀጠር እኮ ተያዥ ነው። እቃ ለመሸከም እንኳን ልባባችንን እያዩ ላቦ ነው የሚመስለው። ማንም ሰው እኮ ያስጠጋል። ሲጀመር ማለኛ ምን አድርጎልን ያውቃል? እስካሁን አስጠብቆኝ እኮ ጠዋት ነው። ወርቅም የለም የለም መና የለም። በቃ ነገና እሺ የለም ወርቅም የለም የለም ሁሌ የለም የለም ወርቅም የለም የለም። ባመነችው ሰው ተረፍራ ነው ከገጠር ጠፍታ ወደዚህ የመጣች። ምን እሺ ነው ሰዋም ትችላችኋለሁ። ላሽ ይመች። ቆይ ምን አደረገባት? በምን ነው ቀን? አንቺ ስነ ስርዓት ይኖርሽ። አቦናትን ምን ጭራሽ እኔ እናቴን ማንም እንዲናገራት አልፈልግም። ያው ቤቷ አትፍረድባት። ወላ ሰው ለማመን ጊዜ ይፈጅባታል። ባመነችው ሰው ተረፍራ ነው ከገጠር ጠፍታ ወደዚህ የመጣች። ከገጠር ነው የመጣችው? አንቺና ወንድምሽ? እኔና ወንድሜ ማደጎ ቤት ነው እናትና አባታችን የተዋወቁት። ምንም ዘመድ የለን። አጋጣሚ ሁለቱም በመኪና አደጋ ደየሙ። የቤት ኪራይ የምንከፍለው ስናጣ ቀጥ ብለን ጎዳና ወጥ። ያው ሰው ገፋን፣ ጎዳና እጁን ዘርግቶ ተቀበለ። በጣም ነው የሚያሳዝነው። ስዩም እኮ የባለ ጨላል ግን በቃ ቤታችን ውስጥ ምንም አይነት ፍቅር የለም። ግን በዛ የሆነ ሱሳሱስና መጠቃቀም ጀመረ። እዛ በቃ ጎዳና ወጣ። ያው እኛ ጋር ከስሞ ቀረ ለሃል። አሁን ዮኒ እኮ ወንድምና ወንድም ነው ማለት እናትና አባታቸው እዚሁ ጎዳና ነው የወለዷቸው። እዚሁ ጎዳና ወለዷቸው፣ እዚሁ ጎዳና ሞቱ። ያው እነሱም እኛው ጋር ናቸው። እንደዚህ ነው ጀማችን የተጀመረ። ደግሞ እኮ ማለት መወለድ ቋንቋ ነው። እነሱ ለኔ ይሞቱልኛል፣ እኔ ለነሱ ሞትላቸዋለሁ። እናቴ ብቻዋን ነው ያሳደገች። እኔን ለማስመረቅ ወደ ዩኒቨርሲቲ ስትመጣ መንገድ ላይ ደም ግፊቷ ጨምሮ ነው የሞተችውና ያ ጌጥ ለኔ በጣም ትልቅ ትርጉም አለው። ከሷ የቀረኝ የመጨረሻ ማስታወሻ ነው። ነገ ስትመጣ ማርያምን ጌጥን አሰጣለሽ። በቃ ና ተነሳውን ና ተነስ ልሸኝ። የእናቱ ማስታወሻ ነው። ምንድነው የሚመለስለት? አሪፍ ማለ ያውረድና ይሰጠው እንዴ? ምንም አይነት መላ አንከፍለውም። እሺ እኮ ለምን? የእናቱ ማስታወሻ ነው እና ምን ይሻ? ኧረ አይመጣው። እንዴት ነው የማይመጣው? የእናቱ ማስታወሻ ነው። ለዛውም ደግሞ ልታስመርቀው ስቴዲ ሞተችው የእናቱ ማስታወሻ። ቆይ ከዚህ በላይ ምን አይነት ነገር ነው የምትፈልጉት? አዎ መጣልሽ ወደዛ። እንካ ጌጥን። የምርሽን ነው? በጣም ነው የማመሰግነው። አታስዩ። እጄን ሳየው እናቴ አጠገብ ያለች ይመስለኛልና እጽናናበታለሁ። ብቻ ይሄ ብራስሌት ለኔ በጣም ትልቅ ቦታ ነው ያለው። ይሁንስ በጣም ነው የማመሰግነው። አላስ ችግር የለውም። በቃ ሂድ። አንቺን ጥሎበት ነው የተጋባው ግራ የሩነ ይመልኩ ኑሮ ቢቃየረ ባልሞላለት ብሎ በዚህ የጤና አገኛ ድጋሚ እሷ አጠገብ እንዳትደርስ፣ እዚህም አካባቢ እንዳትመጣ። ለምን? ስለማፈቅራት፣ አንተም በሷ ዙሪያ ማየት ስለማልፈልግ። ታዲያ ይሄን ለኔ ለምን ትነግረኛለህ? ለራሷ ትነግራት? ይሄው ሲደርስ እነግራታለሁ። አንተ ብቻ እሷ አካባቢ እንዳትደርስ። ካልሆነ ግን አልሰራም። እንደውም አዲስ ልጅ መጣላችኋል። እንዴት ናችሁ? ለቁርስ በት ያላችሁ ነው አይደል? እናትዬን አንተ ትለያለህ። ምን እሺ፣ ዛሬ ከየት ተገኘ? ሰላም ልላችሁ ፈልጌ ነው የመጣው። በዛውም የሆነ ጣውላ ቤት አናግሬላችኋለሁና ሙያ መልመድ የምትፈልጉ ከሆነ ሁላችሁም መስራት ትችላላችሁ። እኔ ተያዥ ሆናችኋለሁ። ያው የምትፈልጉ ከሆነ እናትዬን እናመሰግናለን። እና ቆይ መቼ እንጂ አንተ አማን እንዴ? ለማንኛውም ነገ ታች ሰፈር የመጀመሪያው እዛ ጣውላ ቤት ጠብቃችሁ። እቺ ደግሞ ለቁርስ ትለያለሽ። ይመች። እሺ በቃ እናመሰግናለን። እቺ እንላለን። ቻው። ግን እኮ ስዩሜ ሳትወድ በግድ ትጀምራታለሽ። አልሰራም። እንደውም አዲስ ልጅ መጣላችኋል። ባራዳይ ኮለም ባራዳን ዘይ የሩነ ይመልኩ ኑሮ ቢቃየረ ባልሞላለት ብሎ በዚህ በዛ ቢለው ልቡ በፈተን ስትጉድ ቢያይ ባራዳይ ኮለም ባራዳን ዘይ አለ ተስፋው አይደለም እኔ ህይወት ዱርዬ ፉንካ አዲስ ለውለት ደሞ ያልፋት ከወንድምነት የዘለለ ምናምን አስቤ አላውቅም። እንደ ቀልድ ሁለት ወሉላና እንዴ ታው የቤት ኪራይ ደረሳ። ኧረ እናንተ ግን አከራያችን በጣም አሪፍ ሰው ናቸው። ስሙ እናንተ የዛሬው እኮ ለስዩ ሞርቶ ምን እሺ ነው? አንቺ ባለፈው ወሰድሽ አይደል እንዴ? ያው ጣም ይድገመኝ ነው። ደሞ ስዩም የሚያላው እንዳታጠፋሽ።
አቡ ስዩሜ ዛሬ እኮ ጸጋ ነኝ ብሎ እና ሂጂና አግኘዋ። ጸጋ ደግሞ በጣም ጥሩ ሰው፣ ምናልባት እንደሚወድሽ ሊነግርሽ ሆነ። አንተ ግን የምርህን ነው እንዴ? ጸጋ ይወደኛል? እንደሚወድሽማ ገና በፊት ነው የባተትኩት። ደግሞ እንደሱ አይነት መልካም ሰው ይገባሽ። በቃ ሂጂ። ጸጋ ፈልገህ ነበር? አዎ የምነግርሽ ነገር አለ። ምን? እሺ ይመስለኛል አፍቅሬሻለሁ። ኧረ ላስጸጋ ማለት እኔ እኮ አንተን ከወንድምነት የዘለለ ምናምን አስቤ አላውቅም። ማለት እኔ ሌላ የምወደው ሰው አለ። እሺ በነገራችን ላይ ስዩምን ከሆነ እሱን በጣም ይወድሻል። የምርህን ነው? ኧረ ላሺ ምን? እሺ ነው ተተሽው መጣሽ? አዎ ትቼው መጣ። ምን? እሺ ለምን? ምክንያቱም አንተ ትበልጥብኛለህ። ኧረ ላሺ አንቺም ፎንጋ ገብቶልሻል እንዴ? እናሳ የኔ ሆና ያበረዶ ጓዳዬ ሞቋልጋዬ አይደስታዬ